ከዛ ሰው ጋር ተጣብሼ ያው ለሱሰኛ ከአንድ ቤት የሚባል ታሪክ አለ። ከዛ ያው እንደዛ ሆኖ አብረን ፈታ እያለን ላይፍን መኖር ጀመርን። እሱም ያው የመጀመሪያው ነኝ ግን የመጀመሪያ ነው። እንደዛ እያሳለፍን ምናምን የሆነ ታይም እሱ አይወርክም እኔ እሰራለሁ። ስራ ደግሞ በጣም ጎበዝ ነኝ። ኪስም ቢሆን አጥቢም ቢሆን እገባለሁ። በባዶ እጄ ጭራሽ አልገባም፣ ይደብረኛል። እና እንደዛ እየተባለ ቀበል በላ ኩበር ምናምን እሰራለሁ። ላቦሮ ነበር። ይህን እናት በአማርኛ ብንግባባ ትችላለሽ? እሺ እሰርቃለሁ ምናምን ሌባ ነበርኩ እና እኔ እየሰርኩኝ የሱ ኪስ ራሱ ባዶ ሆኖ ይደብረኛል በጣም። በህይወቴ ውስጥ ከሚጸጽተኝ ነገር ቢኖር አትልም በጣም የሱ ኪስ ምናምን የሚባሉ ነገር አለ። በህይወቴ ውስጥ የሚያስለቅሰኝ ነገር ቢኖር ያ ነው። በቃ ይሆናል የሰው እንባ አለብኝ፣ በጣም የሰው ግፍ አለብኝ። በህይወቴ ውስጥ ደግሞ ማረሰው የሆነ ወደውን ሀገር እየሄድን ህፃን ልጅ ይዞ እየሄደ ያለውን ነገር ወስደንበት አጥበኑ ምናምን ነገር በረሃ ላይ በቃ ይሆናል ጨለማ ላይ መኪና የማይሄድበት ቦታ ላይ እስከ ልጁ ጥለነው ሄደናል ማለት እና ይህን ያክል ይሆናል የሰው እንባ ይነከራለብኝ። በጣም ይጸጽተኛል አሁንም ድረስ። የሆነ ካይብሩ ይወዳል ሊጠፋ የማይችል ነገር አትል። ረጅም ዓመት ሰራው፣ ታሰርኩ። ከዛ የሆነ ላይፍ ነበረ። ነገሮችን አስተካክል እንደዚህ አድርግ በብዙ ነገር እንተለው ነበረ ምናምን። እሱም የሆነ ልጅ ማይን ነገር መሰለኝ የዛን ጭንቅላት አለ እንደዛ እየተደፋ ያው በጣም ምሁር ነው፣ በጣም አስተዋይ ነው። ነገሮችን ምናምን ላፊ ጭንቅላት አለው፣ ግን እንትን ማለት አይችልም፣ ወደ ተግባር መለወጥ አይችልም። እኔ ግን የሆነ አላማ እንዲኖረኝ እና የሆነ ቦታ እንድደርስ ምናምን በብዙ ነገር ይገፋፋኛል፣ ያግዘኛል። እና በዛ ነገር በሱ ሙራድ እኔ እራመዳለሁ፣ እሱ በጭንቅላቱ እኔ ያራምደኛል፣ እሱ እዛው ቁጭ ብሏል ማለት ነው። ከዛ ለፈው ምናምን ጣርኩ፣ እንደሆነ ነገር ታሰርኩ። ታስሬ እስር ቤት ተፖሰትኩ ፐብሊክ ላይ ማለት ነው። ፎቶዎች ተለቀቀ። የጠፋባችሁ ንብረት የጠፋባችሁ መታችሁ እንትን በሉ ተባለ። እኔ 9ኛ ክፍልም ተማሪ ነኝ። ቢያንስ 18 ምናምን 19 ዓመት አይደለም። ከዛ ተፖሰትኩ። ሁሉም በየክፍለ ከተማው ክስ ይከሰኝ ጀመረ። አጠገቡ ባሉ ጣቢያ በሙሉ እኔ እሷን ላይ የጠፋበትም ማለት ነው። የኢትዮጵያን ሕዝብ ያኔ ነው ያየሁት። እኔ 11ዱም ክፍለ ከተማ ታሰርኩ። በዛም በዚህም በዋስም በሆነ ነገር መጨረሻው ግን በመላለቀ ጨዋታ ከዛ ተፈጥሮ ግን እስር ቤት እያሉ በወር አንዴ ነበር መጥተው ጠይቀኝ። በቃ አላ የፍቅር ላይፍን ብቻ ለይሁን ለ6 ዓመት ያክል እኔ ታስሬም ተገርፌም ቀምቼም ሰርቼም የሆነ እንደ ወንድ ነው የምሰራው። እኔ እንደ ሴት ጭራሽ ላይፍን አላውቃትም። የሴትነት ላይፍን እንኳን እስከምፈልግ ደረጃ ማለት ነው። በቃ የመጨረሻ ግን በቃ እንደዛ ሙሉ እየወደድኩ ምናምን ላይፍን ለማስተካከል ምናምን ብዬ ስደት ወጣሁ። ከዛ ወጣሁ አመት ከግማሽ ምናምን ሰራሁ ጆርዳን ይባል ሀገር። ከዛ በትበት ምናምን አልኩ። እዛ አመት ከምናምን ሰርቼ ወደ ሀገር ቤት ገባሁ። ከዛ ክለብ ገብቼ ነው የጨረስኩት ብሩን ማለት ነው። እንዳለ አመት ከ6 ወር የሰሩትን ብር ፈታ አልኩበትና ቃል ኪዳን ካንቺ እንደዚህ እኮ አይጠበቅም እንዲህ ብዙ ነገር ተባለ። አዎ አላማ አለኝ ምናምን፣ ግን ባለኝ ነገር መፍታታት እወዳለሁ። በቃ ይሆናል ዛሬ ሊሆንሽ ነገር ካለችኝ ድማሚቱን ማጠፋው የሆነ የተሸጠረ ጀለስ ምናምን ካለኝ ደግሞ ይደብረኛል። ካላችሁ ማካፈል የሚባል ነገር አለ። እሱን ታሪክ ነው ያደኩበት። የሆነ እዛ ላይፍም ስላለ የሆነ በሱስ ምናምን እያድኩ ደግሞ ራሴን እመርሻለሁ ምናምን በቃ የሆነ አጉል ነገር ነው ራሴን የማራምደው። ግን የሆነ አንዴ ደግሞ ህልም አይቼ ትልቅ ሴትዮ ሂጅ አስፈታው። እኔ የሆነ ነገር እያጨስኩ ተሰበረብኝ ሲጋራ ምናምን አልኳቸው። ከዛ በቃ ሲጋራ ታቆሚም አሉኝ ሴትዮዋ ማለት ነው። እና አሁንም ድረስ አለ አይደል አመት ከምናምን ጆርዳን እየሰራው ከሰዎች እየሰራኩ ተጠቀም ነበር። አሁንም ደግሞ
እየሰራው እየነቀልኩ እጠቀማለሁ። የእጅ አመሌ ከብር ወደ ሌላ ነገር ተቀየረ እና አንደኛው ማፍቀር አልችልም፣ ሁለት ሊከበደኝ፣ ሶስት ደግሞ በህይወት የሆኑ ወንዶች ይመጣሉ አይደል የሆነ ሪል ኦኬ ምናምን ብዬ አይደለም የምቀበላቸው የሆነ ሙድ መደበር ምናምን ነገር አለ አይደል አዘብጥና ግን ይሁን ሰዓት ደግሞ የሰው ልጅ እኮ ነው የሰው ልጅ እንዴት ዕቃ ማጠብ ያደርጋሉ ምናምን ብዬ ደግሞ ብሎክ ወይ ደግሞ ላሽራለሁ። አንድ ቀን ሁለት ቀን የሆነ ደግሞ ግሩፕ ላይ ገብቼ ለሰከንድ ነው መጃጃል የሚመቸኝ እጀናጀናን ነው ምናምን ከዛ ቀይሳለሁ እና ላይፌ እንደዚህ እትትህ ግትት እያለ እስከዚህ ድረስ አለ እየተነፈሰ ግን ያው አላማ አለኝ ቁፍጣና ነኝ ነገሩ ቦታ እንደምደርስ አምናለሁ። ግን እንደዛም ሆኜ በሃይማኖቴ ምናምን በጸበል እንደዚህ በቤተ ክርስቲያን ምናምን ደግሞ እንደዚህ ጭንቅ የለብኝም ጎበዝ ነኝ። ችግሬ ግን ይህ ትንባው የሚሉት ነገር ነው። በቃ እኔ አልፋታም ማለት ሳምንት ወይ ሁለት ሳምንት አቆማለሁ አይደል በቃ ይሄን ዛሬ እንትንልና በቃ ነገ ተወዋለሁ ምናምን ጠዋት እዛ ነው የማገኘው ራሴ ነው። በቀን ምን ያህል የምታጨሽው? አረ ፓኬት ካገኘው ራሱ ነው ያልምርም። ሁለት ፓኬት ካገኘው ራሱ አልምርም። ያገኝ በቀን ትጣጣ ማደር ነው የሚለው። ሁለት ፓኬት ታጨሻለሽ በቀን? ካገኘው መቤቴን አዚያው ያለበት ቦታ ካገኘው ሁለቱንም አንስቼ በቃ ዱቄት አድርጌ ጠዋት ደግሞ እንደገና በተበተራለሁ። አራትም ካገኘው በዛች ደግሞ ፈታቢያ ባገኘሁት ነው የምንቀሳቀስ። ግን ኢትዮጵያ እያለሁ አሽሽ ስባለሁ፣ መጠጤን ነክል ማለት ነው፣ አጥቅም አለው ትንባው ምናምን መርቅኝ ነው አብዛኛው ጊዜ የማድረው። ግን ኢትዮጵያ እያለሁ በጣም አጭስ ነበር አሽሽ እናንተ ማለት አሽሽ እያጨስኩ ከጨረስኩ በኋላ እግሬ ላይ ሁላ አጠፋዋለሁ። ራሴ ላይ ነው የምተረኩሰው ማለት የሆነ ነርቭ ሲያደረገኝ ነገር ካለ ራሴ ላይ ነው የምመርሸው። አሁንም የሆነ ነገር ስናድድ የሆነ ነገር ነው የሚታየኝ ማለት በቃ ወናታ በዛው ውስጥ እኔ በቃ አዘውልብኝ እኔ አብዛኛው ሱስ ነው። ሁለቴ ማፍቀር ምናምን የሚለው ተው በቃ ስንቱ አልሳካም ብሏል። እና ግን የሆነ መላ ምናምን ትልቅ አስቤ ነበረ። ከዛ በቃ የሆነ ሞተር ምናምን ነገር ገዝቼ ከዛ ልሸልመውና እስቲ ከተስተካከለ ምናምን ብዬ አሰብኩኝና እንዲህ ኢትዮጵያ እያለሁ እንደዛው ሆኛለሁ። አሁን ምን ጥቅም ምናምን ብዬ ደግሞ እዚህም አንተ ጋር ምክር ምናምን ስለምሰማ በቃ ከቀረ የሚቀር ምናምን ብዬ ከሱ ጋር ያለኝን ነገር 3 አመት ነው እስካሁን ዝም ብዬዋለሁ። ግን የሆነ ቃል ብሎኛል ለአንዴና ለመጨረሻ ጊዜ እመጣለሁ። ስመጣ ያኔ እጠይቅሻለሁ ተቀበልሽኝ አልተቀበልሽኝ ግን እሱ አንቺ መልስ ነው ምናምን እንደዛ ነው ያለኝ። ግን እስካሁን ድረስ እሱ ራሱ ቺክ ምናምን የለም በቃ ራሱን እየጎዳ ነው እንዲህ ነው የሚባለው እንደኔ ማለት እና በዚህ ላይ ውስጥ የጠበስኩት ወንድ ደግሞ አይሆንም ምናምን ብዬ ደግሞ በአንድ በኩል አስባለሁ። ያው ቁሰላችሁ ቦታ አትመለሱ የሚል ህግ አለ መሰለኝ። ያንንም አንደርስታንድ አደርጋለሁ። ብቻ ታሪክ ያዛ ነው። ከላይ ከገረምኩት ይበቃል። እድሜሽ ምን ያህል ነው? አሁን 23 ገብቻለሁ። 23 አመት። በጣም ትንሽ ልጅ ነሽ። አሁን የት ነው ያለሽው? ከሀገር ውጭ ለስራ ምናምን እየሰራሽ ነው ወጥተሽ? አሁንማ ነጠርኩ 6 ወር ነኝ። አሁን ወደ ሳውዲ ታረፍ ሄድኩኝ። ገንዘብ ታስቀምጫለሽ? እንዲህ በጣም ወርኒንግ ነኝ እኮ የአንድ አመት የሁለት አመት ብሬን በአንድ ቀን ነው ማጥፋት ኢትዮጵያ ስገባ እኮ ነው ችግር። ገንዘብ ምናምን አሁን እያስቀመጥኩ ነው አይደል? አመት ከምናምን ሰርቻለሁ ብያለሁ። ሰራና ኢትዮጵያ ስገባ ይሆናል አይደል መንገድ ይጠፋብኛል። ስለ ኢትዮጵያ ስገባ ከዚህ በፊትም ሰርቼ ስገባ ደውዬ ቤተሰብ እንዲተቀበሉ ቤተሰብ የሚባል ነገር እኔ በቃ የሆነ በህይወቴ ውስጥ እንደሌለ አይነት ነገር ነው ማስበው ማለት አለኝ። ቤተሰብ አዘር አለ ምናምን ሲስተር ከነገቡን አሉ። ግን እኔ የሆነ ኢትዮጵያ ስገባ እንኳን ደርሻለሁ መጥቻለሁ ምናምን የለም። በቃ ድምጼን አጥፍቼ ገባው ምናምን የሆነ ቀይን ምናምን እንደሆነ ጥጋ ሲያዝኩና ቤት ተከራይቼ ከዛም በኋላ ሰፈር ሲሄድ ሁሉ እንደነገጡ በቃ መንቀሳቀሱ ባላ በራሴ ሙር ነው። የሆነ አላማ ያለው ሰው እኮ የሆነ ነገር ወይ መሬት ለመግዛት ያሰበው መሬት ለመግዛት ይሄድና የሆነ ገበይት ምናምን ያደርጋላ። እኔ ገና እንደገባው ወይ ጨብሲ ምናምን ፈታን በር ብዬ ጀማ ይሄዳል። ከዚህ በፊት የሚያደርጉት እንዲህ ነው። ግን በአሁኑ በቃ የሆነ አልገባም እስከማለት ደረጃ ነው ያሰብኩት። በቃ ሰርቼ ምናምን አጠራቅሜ በአንድ ቀን ወንድ ወኩር ማጠፋፋት ነው በቃ አመሌ ማለት።
እሺ ምንድን ነው የምትፈልጊው አሁን? አሁን ሰርቼ የሆነ መንገድ የሚይዝበትን እና የሆነ ያለብኝ ሱስ ምናምን አለ እሱን የምፈታበት መንገድ። እሺ ጥሩ ሚዩት አድርጊና አዳምጪ። ጥሩ ነው በግልጽ ማውራትሽ። ሰው ማንም ሰው ንጹህ የለም፣ ገብቶሻል? ስለዚህ የሚፈርድብሽ ሰው ካለ እዛ ሰው ላይ ነው ለዛ ሰው ነው ማዘን ነው። መጽሐፍ ቅዱስ ላይ የጳውሎስን ታሪክ ታውቂዋለሽ? ጳውሎስ ገዳይ የነበረ ሰው ነበረ፣ ገብቶሻል? እንኳን ጽድቅ መንገድ የሚሄድ ሰው ቀርቶ ገዳይ የነበረ ሰው፣ አሳዳጅ የነበረ ሰው ፈጣሪ እሱን ከጥፋት መንገድ፣ ከአደገኛ ፍጹም ጨካኝ ከሆነ መንገድ፣ ከጥፋት ከስህተት መንገድ መሳሪያው አድርጎት እንደሱ ቅዱስ ሰው የለም። ገብቶሻል? ሰው ባለበት አይመዘንም። ጥፋት ላይ፣ ኃጢአት ላይ፣ መንገድ ላይ፣ መጥፎ ነገር ላይ ካለ ፈጣሪ ያንን መንገድ ኮምፕሊትሊ መገልበጥ ይችላል። ስለዚህ በጣም በጥፋቱ፣ በስህተቱ፣ በኃጢአቱ ላይ በጣም ጀግኖ እየሄደ ያለን ሰው ወደ ትክክለኛ መንገድ ስታመጡት ወይም ቢመጣ ያ ሰው በዛው ልክ ነው ደግሞ በዛም መንገድ ፐርፌክት የሚሆነው። ስለዚህ ያለሽበት ነገር ወይም የምትኖሪበት አሁን የሰራሻቸው ስህተቶች፣ ሱስ ውስጥ፣ ሌብነት ውስጥ፣ ጥፋት ውስጥ፣ መስረቅ ውስጥ፣ እንደዚህ ነገር ውስጥ ማለፍሽ የሚፈረድብሽ አይደለም ልልሽ ፈልጌ ነው። ግን እያወቅሽው እዛ መንገድ ውስጥ መቀጠልሽ ነው ስህተት የሚሆን። በገባሽ ሰዓት መመለስ ትችላለሽ። ማንኛውም ሰዓት ብትመለሽ ፈጣሪ ይቀበልሽ። ስህተትሽን በሙሉ ነው የሚሰርዝልሽ። እመኝ፣ ምንም እንዳላረግሽ፣ በቃ ምንም እንዳላጠፋሽ እንደ ዜሮ ይቆጠርልሽ። እሱ ነው ጥሩ ነገር። በሰው ዘንድ ግን ካየሽ ሰው ድንጋይ አንስቶ ሊወረውርብሽ ነው የሚሞክረው። በሱ ቤት እኮ ንጹህ መሆኑ ነው። ስለዚህ አንቺ መመለስ እስከፈለግሽ ድረስ ሁል ጊዜ እድል አለሽ። ሁል ጊዜ መሽቶ በነጋ ቁጥር ፈጣሪ በህይወት ያቆየሽ ምክንያት ስላለው እንድትመለሽ በየቀኑ ኤቭሪዴ መሽቶ ሲነጋ በህይወት ያለሽ እድል ነው። ዛሬ ትመለስ ይሆን የሚል። ስለዚህ ከዚህ ነገር ውስጥ ለመውጣት ፈቃደኛ ከሆንሽ ትችያለሽ። 100% አረጋግጬ የምነግርሽ እንዴት ትወጫለሽ ስለሚለው ነገር ስናወራ በአንድ ጊዜ አይደለም የምትወጪው። አሁን ለምሳሌ 2 ፓኬት ሙሉ ሲጋራ ታጭሻለሽ አይደል? ኦኬ ችግር የለም አጭሽ፣ ቀጥይበት፣ ቀንሹ መጠኑ። ገብቶሻል? ስትገቢ እኮ በአንድ ያልገባሽ 1 ፓኬት ሙሉ ሲጋራ አጭሰሽ እኮ አይደለም ሱስ የያዘሽ፣ በድግግሞሽ ነው የገባሽው። ገብቶሻል? ኤቭሪዴይ ስታረጊው፣ 1 ስታጭሽ፣ 2 ስታረጊው፣ በየቀኑ ስደጋገሚ በአመታት ውስጥ ምንሽ ሆነ? ሀቢት፣ ልማድሽ ሆነ። ልማድ ነው መፍራት ጋይስ፣ ብዛቱን አይደለም። ልማድ ነው